በድጋሚ ሰበር ዜና ጋይስ እስከዛሬ የዝውውር መረጃዎችን እንዲሁም የተለያዩ መረጃዎችን ሳደርሳችሁ አንድም ቢሆን የተሳሳተ መረጃ አርሻችሁ አላውቅም። አሁንም ቢሆን ፎሎ፣ ኮፒ ሊንክ እና ሪፖስት ሼር እያደረጋችሁ ይህን ቪዲዮ ተከታተሉት። ቀን ቪዲዮ ሰርቼላችሁ ነበር። አንዳንድ የሻሼ አላዋቂ ቡችሎች ታማኝ አይደለም ምናምን እያሉ ያወሩ ነበር። ለማንኛውም ቀን ላይ እንደሰራውላችሁ የፖርቹጋሉ ታማኝ ጋዜጣ ሪካርድ ፖርቹጋል የቪክተር ጊዮኬሬሽ ወኪል በይፋ ለማንቸስተር ዩናይትድ መቀላቀል እንደማይፈልግ ገልጾ ነበር። አሁን ደግሞ በሰበር መረጃ ፋብሪዚዮ ሮማኖ ቪክተር ጊዮኬሬሽ ወደ አርሰናል መቀላቀል እንደሚፈልግና በሰሞኑ ንግግሮችን መጀመራቸውን ይፋ አድርጓል። አርሰናል የቤንጃሚን ሴስኮ ንግግርን እንዳላቆመና አሁንም ቢሆን ከቪክተር ጊዮኬሬሽ ጋር ንግግር መጀመሩን በይፋ ፋብሪዚዮ ሮማኖ ዘግቧል። ጋይስ እኔ እየታየኝ ያለው አርሰናል እነዚህን ሁለት አጥቂዎች ሊያስፈርም ነው ወይ? አንዱን አይደለም፣ እነዚህን ሁለት አጥቂዎች ሊያስፈርም ነው ወይ? ምክንያቱም ከጀርመን የሚወጡ ጋዜጦች እንደሚጠቁሙት ከሆነ ከቤንጃሚን ሴስኮ ጋር ቡድኑ ተስማምቷል። ነገር ግን ከክፍያ ነገር አኳያ ከሌፕዚግ ጋር ነው ያልተስማማው። ስለዚህ ሁለቱንም እንጠብቅ።